سبحانه وتعالى ይህንን ስብስባችንን ያማረ እሱ ዘንድ ተቀባይነት ያለው ስብስብ አላህ ያድርግልን በሚሰጠው ትምህርት እኔንም እናንተንም ተጠቃሚዎች አላህ ያድርገን ዛሬ ከናንተ ውድ አባቶች ወንድሞች እናቶች እህቶች ጋር የማደርገው ቆይታ በአላህ ተመካ በሚደረስ ስለተወኩል ያለ ዛሬ የተወኩል መጥፋት ሰው ቂብላ አስቶ ሰው ጭንቅ ሲለው እግር ባይኔ መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችን አረዳዳችን አነሳለና ተወኩልን ማለት ስራ አለመስራት ሰበብ አለማስገኘት የመሳሰሉ ታጥቦ እነዚህ በተመለከተ አላህ ነብዩ አለይሂ ሰላቱ ወሰላም ዑለማዎቹ ምን አሉ ህመም ጸንቶ ዝክፉኛ ብትሆን ያልጋ ቁረኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈልግ ለሰበብ ነውና ሊሞክር በትዕግስት ላይ ሳትችልም ማለት ፈተና የዲን ግማሽ አካል ونصف الثاني الإنابة فإن الدين استعانة وعبادة الله بالقرآن ليس لتوكل سبوت على الأولى وعلى الله فتوكلوا إن كنتم مؤمنين እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩ በስልጣን በገንዘብ በጉርብም አይደለም በአላህ ብቻ ብስራት ያዘለ አላህ አለ ሰውነታ ገንዘቡ ሲበዛለት ገንዘቡ የሰጠው ዋና ምንጭ አላህን ይረሳና በቃዳሪ ገንዘብ ሁሉ ነገር እንደተቆጣጠረው አድርጎ ያስባል ይህንን ገንዘብ የሰጠህ ጌታ አልሐምዱሊላህ ቃሉን ተመስገን በእውቀቴ በጉልበቴ በጥበቤ ያገኘሁት ነው ብሎ እንደፈለገ ሲል አላህ በአንድ ትእዛዙ ምድርን አዘዛት ልብሳደረገ ትዕግስትን በጀነት መዋቢያ ገደ ገንዘብ ወይም የሆነ ነገር ስልጣን ወይም የሆነ ነገር ብቻ ሲያገኝ በግልጽ በስሙ የእሱ ነውና ተአምር ተንትነ ጠልቀህ ካየኸው ያለውን ይበዛል ካጣኸው አላህ ጋር ስናገናኝ መስግን በግልጽ በስሙ የእሱ ነውና ተአምር ومن يتوكل على الله فالله يمكى فهو يبزال كتاه والله الله كان تغاركو الله كتبك الله كقولنا هنا ما يقوله عبد الله بن عباس النبي صلى الله عليه وسلم وألم أن الأمة لو اجتمعت عالم حزبات تقالي ቢሰባሰቡ አንተን ሊጠቅሙ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈል ድረስ ሊጠቅሙ አይችሉም በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሴሩብህ አላህ አው ይጎዱዋል ብሎ እስካልጻፈብ ድረስ ሊጎዱ አይችሉም ግልጽ ነው አይደል ተወኩል በአላህ መመካት በአላህ መደገፍ ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ ትዳር መጥቶ ሲከሽፍባት በወን ነገር ፌል ሲያረግባት የሰው ሸይጣን አለ ምን አይነት ሸይጣን ከሌጋ ኮብቴጂ እኮ መፍትሄ ታገኛለሽ ላ እህቴ አትሸውጂ ሀጀርን ላንቺ ምሳሌ ናት ሀጀርን አስቢያት ኢብራሂም አለይሂ ሰላም ከህዝቦቻቸው ጋር ያውሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው ከማን ከሀጀር የዚህ ጊዜ መጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ወሰደልኝ አልፈልግም ማለት ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ
ምንም የለም እንዳውኑ እንደምታዩት እንደመስላችሁ ምንም ነገር የለም በረሃ የሚበላ የሚጠጣ የለም ለማነው ትታለች አለች አላህ ነው ያዘዘህ አለቻት ወዳሻው ተመንጎጃ እንደልባችን መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨለማ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥርህ ጸጋውን ህመም ጸንቶት ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጅር ለሰበብ ነውና ሊሞክር በትዕግስት ላይ ሳትጸና አትችልም ማለፍ ፈተና ዞር ስትል ልጇ አገር ላይ የዘምዘም ውሃ እየፈለቀ መጣች ውሃው እንዳይባክንባት ዙሚ 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 አለች ለዚህ ነው ዘምዘም የሚለው ሊያሳጣን ያለን እስማኤል እናት አላህ ይዘንላት ስትተወሩ መካባት ይችላልና መውሰድ ከቶ አይበድልም ሳንወድድ አካል ቢሆን ሰውነት ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ ውሃ ከየመን አካባቢ መድረጋች ብስራት ያዘለ ቀናና አንድ ምልክተኛ ናት ሲልኩ እናትና ልጃ ውሃ ምስጋና ላንተ ይሁን አልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ወደ ሌላ ቦታ ይገፋፋል በአላህ ተመኪ አላህ በጀነት መዋቢያ ቀደር እሱን ተፈጥሮ ወደደ አመስግን በግልጽ በስሙ የእሱ ነውና ተንትነህ ጠልቀህ ካየኸው ያለህ ይበዛል ካጣኸው አመስግን በግልጽ በስሙ የእሱ ነውና ተንትነህ ጠልቀህ ካየኸው ያለህ ይበዛል الذين إذا ذكر الله እነዛ አላህ በተወሳ ቁጥር ወጅለት وإذا تليت عليهم آياته የእሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር زادتهم إيمانا ኢማናቸውን ይጨምራል وعلى ربهم በጌታቸው የሚመኩ ናቸው በአላህ ምን የሚሉ ናቸው የሚመኩ ናቸው የተወኩል ጥግን እዛ የደረሰ ነው ነብዩና አለይሂ ሰላቱ ወሰለም አንድ ሁለት ምሳሌ እንመልከት የተወኩል ጥጋቸው እንዴት እንደደረሰ ረሱል አለይሂ ሰላቱ ወሰለም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጥተው ሰሃቦቹ እችን ቦታ ለነብዩ እንዳይረብሻቸው ራቀው ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራቢ መጣና ሰይፋቸውን ለዘው ከሰይፍ ማስቀመጫ ወጣና አንገታቸውን ወዳሻሁታ መንጎጃ መየምነውከ ሚኒ እንደ ልብ ማነው ከኔ የሚከላከልልህ አላቸው የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ አላህ ነው ማን ይከላከል ይፈልጋል ከእጅ ወደቀ እሳቸውን በተራቸው አነሱና ማነው ከኔ የሚከላከልልህ ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ አላስገቡትና ሰውን በዱንያ ሲፈትር ለሰበብ ነውና ሊሞክር በትዕግስት ላይ ሳትጸና አትችልም ማለፍ ፈተና አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ
فأتى أصحابه وشاچو زند መጣ فقال جئت من عند خير الناس كسو ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ሊያሳጣን ሁሉን ያለን ተራው እድል አግኝቶ ያልገደለው አስቤ ያልተሳካለ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣውላችሁ የነቢዩን ሱና መናገር አካል ቢጎል ሰውነት ቢረቅ ፍጹም ጤንነት በልብ ተስፋ እስካለ ብስራት ያዘለ ቀን አለ አልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን አላህ አልሐምዱሊላህ አልሐምዱሊላህ لا تحزن إن الله معنا أتزن الله كنيا ጋር አሻግሮ የቃኘ ስኬትን ልብስ ያደረገ ትዕግስትን በጀነት መዋብ ያቀደ እሱን ተፈጥሮ ወደደ አመስግን በግልጽ በስውር የሱ ነውና ተአምር ተንትነ ጠልቀ ካየኸው ያለህ ይበዛል ካጣኸው አመስግን በግልጽ በስውር የሱ ነውና ተአምር ተንትነ ጠልቀ ካየኸው ያለህ ይበዛል ካጣኸው አልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን አልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ወራን የተቀጣጠለ እሳቱ ሴቶች ጭምር አንድ ሴት ትሳል ነበር ምን እያለች አፍያ ካደረከኝ ከዳንኩኝ ትላለች ለጣውት እኮ ነው ኢብራሂም የሚቀጣጠልበት እንጨት ይዤ እመጣለሁ ብላ ትሳል ነበር ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃቃጥሉ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር እንዴት እንጣሉ አሉ ፈሲሮች ሲናገሩ ሸይጣን አንድ ራእይ አመጣላቸው ለምን አስፈንጥራችሁ አጥሉትም አስፈንጥረው በወስፈንጥር ነብዩላህ ኢብራሂም እሳቱ ውስጥ ከተቷቸው የዚህ ጊዜ ኢብራሂም አለይሂ ሰላም እሳቱ ሲወረወሩ እሳቱ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው ላ ምፈልገው የሰማዩን የሁሉን ነገር ፈጣሪ ሆኖ አላህ እሱ እንዲረዳኝ ነው እሱ ከዚህ ጭንቀት እንዲያድነኝ ነው ሐስቢየላህ ወኒዕመል ወኪል አላህ በቂ ነው ምን ያማረ መመካት ነው ወደሱ መመካት አለ ኢብራሂም እጃቸውን አነሱ اللهم الله ወይ አንተ الواحد في السماء በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ ሆንክ ጌታ አንተ ነህ ሰማዕ ማለት ላይ ማለት ከፍታ وانا الواحد في الارض በምድር ላይ ደግሞ እኔ ብቸኛ ነኝ ليس احد يعبدك غيري እኔ ብቻ ሌላ የሚገዛኝ አማኝ እሳቸው ብቻ ናቸው حسبي الله ونعم الوكيل يا نار አንቺ እሳት ወይ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልባችን ረመ በኢብራሂም ግን ወደ እይታ ነስቶ ጨልሞ ዓለምን ባታ ይፈጽሞ እንዳሳነሰ ቁጥረህ ጸጋም እንዳትክድ ከስረህ ህመም ጠምቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈትን ለሰበብ ነውና ሊሞክር በትዕግስት ላይ ሳትናችንም አለፈተ